ነቅሶኛል። በሱ ጋር ነውና ተነቀሱ እላቸው ነበር። ላገናኝሽ ነው። ፕሮሞሽን ግን ምን እንድሰራለት የፈለገ ሰው የለም። እኔ ፕሮሞሽን ስራልኝ ያለኝ ልጅ ነበር። ላገናኝሽ ለታቱ ምን ይጋሊስ ይነቀስ ምን አንቺ ጀርባዬን ነው ያልሽው? አዎ ወጣች። ከዛ እንደዚህ ይጋ ዲዛይን አለሽ። ዶሮ ይመጣና ደግሞ እንደዚህ እንደና ሶሪ ነው እንደምትነቀ በቃ የሚያምር የሆነ እዚህ አካባቢ ትነቀሳለህ። ከዛ ደግሞ እዚህ ጋር የተወሰነ እንደዚህ ሳምጣል አይገጥምም እኮ ራቁትሽን እያየሽ ነቃሹ። በልብስ ውስጥ መነቀስ ይቻላል? አይቻልም። በልብስ አይቻልም እኮ በነቃሹን ባለ ያደርገውና ባለ እንግዲህ ለባለ ያው ኖርማል ስለሆነ ባለ አድርገውና ከዛ ኖርማል ነው ማለት ነው። ፋሚሊ ታፕታፕ አድርጎ ታፕታፕ ለዚህ ነቃሹን ነው የምታገቢው እስከሚነቅሰኝ ድረስ። አዎ ተነቀስኩ ማለት ነው። ከዛ ሰኔስ አንተንማ አልተውክም እኮ አለክ። እንዴት አንተን ይተዋል እኮ እዛ ተነቅሰሽ ደራርቦልሽ ነው። ከዛ እንደዛ ሲነቅሰኝ በዛው እኮ ይሰፋዋል። አቃለ ይሄ ያፍንጫዬን ጌጥ አወለኩትና ቀዳዳው ረጅም ጊዜ እኮ ነው ውስጥ የነበረው። ከዛ 30 ደቂቃ ምናምን አውልቄው ድጋሜ ና ግባ ስለው እንዴት እንባዬ እየወረደ ጨምሮ ተደፈነ ቀዳዳ። ሌላ ቦታ መበሳት ትፈልጋለሽ? አዎ ክሪስቲና ፒርሲንግ የሚባለውን አበሳስ ታውቂያለሽ? አላውቀውም። ምን አይነት ነው? ፋሚሊ ታፕታፕ አድርጎ ክሪስቲና ፒርሲንግ ብለሽ ቲክቶክ ላይ ሰርች አድርጊና እስኪ የቱ ጋር ነው ግን እሱን ሰርች እስከማድረግ አንተ ነገር አይ እኔ በሳሻለሁ። ሰርች አድርጊና አንተ ይሄን አበሳስ ነው እንዲያልከን እኔ በሳሽ ሙሽ ላይ ነው እንዴ? ሰው ምን ሙላ ይበሳል እንዴ? ባን ይበሳል እንዴ? ሙሽ ላይ ነው ወይ አለኝ። ይበሳል ሙሙ ላይ አይበላሽም፣ ምንም አይሆንም። ይበሳል። ማንም ይበሳል። ፕሮፌሽናል በሺዎች አንተ ትበሳለህ። ፕሮፌሽናል ነው በቃ አንተ ትበሳለህ። ከዛ ፕሮሞሽን እንሰራለን ትፈልጋለህ? አይቀረጽም እሱ ፕሮሞሽን አይደል እንዴ? ታፕታፕ አድርጎ ምን ይደብራል? እኔ እኮ እንትን ገቢ ገንዘብ አያስገኝም እንዴ? ገንዘብ ካስገኘ እንድትሰራበት ብዬ ነው ፕሮሞሽን ማደርግልኝ። ማክሰኞ ቪዲዮ እንሰራለን። እሺ ደስ ይለኛል። ምናምን ሳይሆን ዘፈን ምናምን እንትን አለ። ኦኬ ከአንተ ጋር ሳወራ ከንፈሬን እየበላሁት ከንፈሬ ቶሎ ቶሎ እየደረቀብኝ ነው። ሌላ ነገርሽስ አልደረቀም? አይ አልደረቀም። ይረጥባል እንጂ አይደርቅም እኮ። እናረጠበ እኔ እንጃ። ቆይ ቼክ ላድርግ። እንዴት ነኝ? አሁን የማት ቲክቶከሮች አይሻሉ ይልኩልሻል።
እነሱን ስታስቀድም ብትሆኝ ነው። ምን እኔ አሁን ብዙ ያፈመስኳቸው ሰዎች አሉ በእኔ ምክንያት የፈመሱ። አንዷ ነኝ። አንዲት ልጅ አለች፣ ስሟን አልጠራልሽም። ኦልሞስት 36 ሌቭል ነው፣ ውጭ ሀገር ነው የምትኖረው። እንደዛ ሌቭል ላይ ጊፍት የደረሰች አለች። እኔ ነው የፈመሰችው። ዞራም አይታኝ አታውቅም። አንድ ቀን ለእኔ ጊፍት ሰጠኝ አታውቅም። 4 ቀን ልጅ እና ኔክስት አንቺም እንደዛ የምትሆኝ ይመስለኛል። ሌላም አሁን በቅርቡ የመጣችም አለ። ብዙ ሰው በእኔ ነው የሚፈምሰው፣ ግን ዞረም አያዩ። መጀመሪያ መነሻቸው የሚያይ ሰው በጣም ትንሽ ነው። አይ እኔ ላይክም። ለምንድን ነው ዞሮ የማላይክ? እንደዛ ለምን ታስባለህ? ታይም ያሳየናል። ከትንሽ ጊዜ በኋላ ታይናለሽ። አዎ ጊዜ ብዙ ነገሮችን ይፈታል። ጊዜ ያሳያል። እኔም ደግሞ ባወቅኝ ቁጥር ትወደኛለህ ያስባለሁ። የሆነች ቀይ ልጅ ነበረች፣ አሁን እንዴት እንደምትበጣ እንደዛ አልኩት። ሌላም አለች፣ ሌላም ብዙ አሉ። ብቻ በእኔ ምክንያት የፈመሱ ብዙ አሉ። ግን ጊፍት ሲያገኙ ኦር የሆነ ደረጃ ሲደርሱ እኔ ምን አገኘው ካዲያ? ምንም ጊፍት አላገኘው። ፋሚሊ ታብታብ አድርጎ ኮፒ ሊንክ አድርጎ በአንድ ሳምንት እኮ ነው ጊፍት ገላልሽ የሞላው። ሳምንት ሞላን እንዴ? ከተገናኘን እኮ ሳምንት አልሞላንም ካወራን። ማክሰኞ ተገናኘን። ከማክሰኞ በኋላ ነው ጊፍት ገላልሽ እኮ የሞላው። እንደ ጀማሪ እኮ በጣም አሪፍ ነሽ። በጣም እንደ ጀማሪማ አይደለሁም ጭራሽ። ኃይለኛ ጌመር ሆንኩኛ። ምስጋና ሞንን በደንብ አመስግኑልኝ ፋሚሊ። ሞን ኪንግ እያላችሁ ጻፉልኝ ከታች። እውነት ይገባዋል። ምንም ነው የሚገባክ እኮ። ይሄን ባህልሽን አትቀይሪ። ምንም ነው የሚገባክ። እውነት አዎ። ሮብ ፍሪ ነሻ? ያው ሞን ኪንግ እያሉ ነው። አላወኩም። እደውልልሃለሁ። ሐሙስስ? ማክሰኞ ይሻላል እኮ እደውልልሃለሁ። ማለት ልደቴ ስለሆነ እስኪ አወራካለሁ፣ እናወራለን። አሁን እኔ ከአንተ ጋር እንትን ሳልል የማደርገው ነገር አለ። አላለቀም ያ ነገር ሳልወያይ አላለቀም ወይ? እንትን አደረጉብኝ እኮ አቋረጡብኝ። ለምን? እንጃ በሆነ ምክንያት። ድጋሜ ልሞክረው ነው። ገብቶኛል። እኔ አልገባኝም። ድጋሜ እንዳትደግሚ። እሺ ፋሚሊ ታፕታፕ አድርጉ እንጂ ታፕታፕ አድርጉ። ምንም አንድም ሰው ታፕታፕ እያደረገ አይደለም። ታውቃለህ? እኔ ጋር ቁጭ ብሎ ነው ድዳቸውን አስጥተው። ምን እያያችሁ ነው? ወጥተሽ ነው እንዲገባሽው? አዎ ወጥቼ እንትና ጋር ቤላ ጋር ብሎክ ነበር። ከብሎክ አርግቼው ነበር። ከብሎክ አውጥቼው ገስት ላኩለት፣ አስገባኝ፣ አውርተን ከዛ ወደ ራሴ ቤት መጣው። ከዛ ቤላ ሪኩዌስት ላከልኝ፣ ተቀበልኩት። እና ምን እያልሽ ነበር? ከለር በጣም ነው የሚያምረው። ባይዘው ከለር ታክቶክ